ሁሉንም ነገር ወደ እግዚአብሔር ማመካኘት ይሄ በጣም ወንጀል ነው ብዬ አምናለሁ። እኔ እዛ መለኮት ጋር ሄጄ ልናገር ድፍረት ስለሌለኝ ነው። አንዳንዴ አማካሪ ይሆናል ሰው የመለኮት አማካሪ እስኪመስል ድረስ ይህ በጣም ትልቅ ስህተት ነው። በጣም እና ሁሉንም ነገር የራስን ጥፋት ማመን ሲገባ አምላክ ተቆጥቶ እንዳጠፋህ አድርገህ ማየት ራሱ በጣም ችግር አለው። በዳዊት መዝሙሩ ምን ይላል? አቤቱ ኃጢአትን ብትጠባበቅ አቤቱ በፊት ማን ይቆማል ይላል። አየህ፣ ለምሳሌ አንድ እብድ ነበረች አለችኝ፣ አያቴን ያጫወተች ሴት። ነገ አለች ሀገሩ በእሳት ይቃጠላል አለች። እብድ ብሎ ሰደቧት አለች። በጣም ትልቁም ነገር ነው። ሰደቧት፣ አቃለሏት። እቺ እብድ ትነሳና ሰው በተኛበት ጎጆውን ትለኩሳለች፣ ይቀጣጠላል። ልክ ሲቀጣጠል ተነስተው ሳጠብ ተነሳ ምናምን ሲል ተናግረናል ነበር አለች። ይህ ምን ያመለክታል ነው? አየህ፣ ሰዎች ጥፋታቸውን በብዙ ነገር ያመካኙበት። አንድ ሰው ክፉ ሰው ጥሩ ያልሆነ ሰው ቫይረስ ይሰራል። ኮቪድ ቫይረሶች ሰራ እንበል፣ ልክ ባዮሎጂካል ዌፐን አድርጎ ሰራ እና ያ ክፉ ሰው ለቀቀው ቫይረሱ፣ ሰው ሞተ። ያን ክፉ ሰው መቃወም ሲገባ እግዚአብሔር አቤት ያመጣህብን ቁጣ ብለህ እሱ እንዳመጣብህ ይሄ እየገደለ እሱ እንዳመጣብህ መናገር ተገቢ ነው ወይ ነው? ይሄ በጣም ወሳኝ ነገር ነው። ምን ነበር ግን አሁን እዚህ ጋር ጋፑ ምንድን ነው? ያ ሰውዬ ሰውን የሚያጠፋ ባዮሎጂካል ዊፐን ኦር ኒውክለር መጥፎ ነገር እንደሚያደርገው እዛ ጋ ያለው እግዚአብሔር አምናለሁ የሚለው ሰውዬ ቅድም የተባለውን ነገር አድርጎ ከእግዚአብሔር ጋር ነቅቶ ቢጠብቅ ኖሮ ራሱንም ከዛ ማዳን ይችል ነበረ። በትክክል ለምሳሌ ሁሉንም ነገር ወደ እዛ እንዳንቀስር ስለምሰጋለሁ። አየህ፣ ራስ በምታጠፋው ጥፋት እና በሚሰጥ ግብረ መልስ መኮንን ያለብህ የራስን ስንፍና ነው እንጂ ባለቤቱን አይደለም። አንዳንድ ጊዜ ምን አጠፋው ሊል ይችላል። አንዳንድ ጊዜ ሰው ስለማያውቅ ለምሳሌ እንበልና በጦርነት የሚሞቱ ህጻናት አሉ፣ የሚታመሙ በካንሰር የሚታመሙ ህጻናት አሉ። ሶማች አንፌርነስ ይታያል ዓለም ላይ። ጦርነቱን ያስነሳው ማን ነው? ጦርነቱን ያስነሳው መውቀስ ሲገባ ንጹሐ ባህሪ እግዚአብሔርን ለመውቀስ ምን አይነት ድፍረት ታገኛለህ? ሰው ደግሞ ምን ሊል ይችላል? እግዚአብሔርን ያምነዋለሁ፣ እንዴት አልጠበቀኝም? ልጆቼን መልካም ሰውኝ ያመለኩት ኢትዮጵያ ማለት በቃ ጠዋት ማታ እግዚአብሔርን የምትቀድስ ሀገር ነች። እንዴት በረሃብ እንዴት በድርቅ እንዴት ይህ ሁላ መከራ ይደርስባታል፣ ይህ ሁላ ሰዎች ለምን ይጫወቱባታል ብሎ ሊወቅስ ይችላል። ምንድን ነው መሆን ያለበት ነው? እኔ እዚህ ላይ ያልኩት ምንድን ነው፣ ሰው አምላክን ለመውቀስ ድፍረት ሊኖረው አይገባም እላለሁ። አሁን በሁለተኛው ደረጃ እንዴት ፍርድ ሊሆን ይችላል የሚለውን እናያለን። አሁን ግን ተፈጥሮን ራስ አቃውሰህ በሚመጣብህ ችግር አምላክን መውቀስ አይገባህም ነው። ለምሳሌ ላይፍ ኤክስፔክታንሲ እንመልከት። አሁን በባህር ማዶ ሰዎች 70፣ 80፣ 91 የተፈጥሮ አደጋ ይህን ያህል ሰደድ እሳት እንኳን ተነስቶ 5-10 ሰው ነው የሚሞተው። ከሰሃራ በታች ደግሞ ሰው 40 ዓመት ምናምን ነው የሚኖረው። ብዙ በሽታዎች አሉ፣ አለ ምን አለ ምን አለ እና የኛ ቀን ደርሶ ወይ እነሱ ቀን ሳይደርስ ነው። እንዴት ነው? እዚህ ላይ ሎጂኩ ፋላሲው ይታየኛል። አየህ፣ እግዚአብሔር ፍሪ ዊል ሰጥቷል። በትራፊክ አደጋ ብዙ ሰው ያልቃል። ለምን ያልቃል? የእግረኛው መንገድ የሰው ከመኪና የመኪናው ከእንስሳው ድብልቅልቅ ስላለ ደግሞ ብቃት የሌላቸው አሽከርካሪዎች ለምሳሌ ላይሰንስ ዝም ብለው አግኝተው ሲነዱ ሰው ይጨርሳሉ አይደለ? ይሄን የትራፊክ እንትንህን ብታዘምን አዳዲስ ቴክኖሎጂዎች ብትጠቀም ሴንሰር ምናምን ትራፊክ አደጋ አሁን ሰው በጥቂት ትንሽ ሰው ነው ሞተ የሚባለው። እዚህ ግን ብዙ የትራፊክ አደጋ ይሞታል ሰው። ይሄንንም ሰው ሄደህ ቀኑ ደርሶ ሞተ ትለዋለህ። ቀኑ ሳይደርስ ነው የሞተው። ቀኑ ሳይደርስ የሞተውን ቀኑ ደርሶ ሞተ ትለዋለህ። ስለዚህ ሰዎች ወንጀላቸውን ስህተታቸውን ላለማመን ሲሉ ደፍረው ደግሞ ወደ ላይ ጣታቸውን ይቀስራሉ። ይሄ በጣም ከባድ ነገር ነው ብዬ አምናለሁ። ስለዚህ የእኛ ድርሻና የእግዚአብሔር ድርሻ አለ ማለት እንችላለን። እኛ መጀመሪያ ማድረግ የሚገባን መፍጠር የሚገባን መጠንቀቅ መማር የሚገባን ኃላፊነት አለ። ያን እያደረግነው አይደለም። ግዴታም አለብህ ኃላፊነትም አለብህ። አንቺ
መጋቢ አዲስ እሸቱ አለማየሁ አንድ ቦታ ሲናገሩ ሰማሁ እና አንዷ ሚካኤል ቤተክርስቲያን ሄዳ ሞባይሏን ተሰረቀች እና ሚካኤል ምን አድርጌ ነው ሞባይል የምታስወስድብኝ? እሳቸውም ያሉትን ነው የሰማሁት እና ሚካኤል አንቺን ከጠበቀሽ አንቺ ሞባይልሽን አትጠብቂ። ምድር ላይም ስንኖር በጣም መጠንቀቅ፣ መለኮታዊ ፍርድን የማወቅ አቅም አለን ወይ ነው። አንዳንዴ አለማወቅ ድፍረትን ስለሚያመጣ ኃያሉን እግዚአብሔር እንፈርደዋለን። ካለማወቅ የተነሳ እንደው ስለማናቅ ይቅር ይበለን እንደሚሳሳት አድርገን የኛ ትንሹ አእምሮ ትክክል ሆና ይሄን ሁሉ ሰማይና ምድርን የምናቀውንም የማናቀውንም ትልልቅ ነገር የፈጠረ አምላክን በትንሽ አእምሮ ባለማወቅ እንወቅሰዋለንና እግዚአብሔር አምላክ እንደው ይቅር ይበለን ማለት እንችላለን። እኔ ምንድነው ሰዎች ወንጀላቸውን ጭምር በእግዚአብሔር ያታልላሉ። ጦርነት ቀስቅሰው ህዝብ አልቆ እግዚአብሔር ወይም ይህን ቁጣ ያመጣህብን ምን አድርገን ነው ይሉ። እንዴት ነው ነገሩ? እና አንዳንዴ ሰው ራሳቸውን የሰሩትን ኃጢአት እንኳን ማመን አይችሉም። ክፉ ነገር ሁሉ ከላይ የሚፈስ ነገር ይመስላቸዋል። ይሄ የራስን ስንፍና። ለምሳሌ አንተም እኔም እዚህ ያሉት ክሮዎቹ ድንጋይ ወደ ሰማይ እንወርውር፣ የእኔ ድንጋይ ከአንተ ተሽሎ ሰማይ ላይ አይቀርም፣ መልሶ ይወድቃል። ሎፍ ግራቪቲ ግዴታዋን ትጥለዋለች አይደል? አንተ ስለወረወርክ፣ ሮዳስ ስለወረወረ፣ አንበዲ ስለወረወረ የእሱ ሰንሳ አይንሳፈፍም። አየህ፣ የጣልከው ነገር መልሶ ይመታሃል። ያን ጊዜ ልትል ነው ቁጣ መጣብን። ስለዚህ ሰዎች የሚያስነሱትን ጦርነት ሁሉ ወደ እግዚአብሔር እያመካኙ በጣም ብዙ ነገሮች ወንጀላቸውን ካለማመን የተነሳ እግዚአብሔር ምን አድርጌ ነው ይላል። ሞባይል እያየ ግሪን ኢፌክቱን እንዲህ እየተጠጋ አይኑን አሳውሮ ለምሳሌ እግዚአብሔር አይኔን አጠፋ ሊል ነው ወይ ሰው ልጅ ማለት ነው። ስለዚህ አንዳንዴ የምናደርጋቸው ነገሮችን እንደው ብንጠነቀቅ። እንዲህ አይነት ነገር ግን ከሌላው ዓለም በእኛ ሀገር ባህል የሚበዛ አይመስልህም? እንግዲህ እሱን ጥናት ይፈልግ ይሆናል። ግን ሰዎች መለኮታዊ ቁጣ አለ፣ ፍርድ አለ። እሱን አመጣዋለሁ። ሶስት ነገሮች አሉ በዚህ ነገሮች። ግን ምንድን ነው እያልኩ ያሉ፣ ለምሳሌ ህንፃ እንመልከት። ህንፃ አሰራራችንን አርዝኩይክ ሲመጣ ህንፃዎች እንዲሉ ይሰራሉ። ሌላ ድልድይ ጭምር የሚሳፈፍ እዛ ነገር አደጋ ቢደርስ ለሟቾቹ ተጠያቂው ማን ነው? እግዚአብሔር ሊጠየቅ ነው ወይስ ህንፃውን ያበላሸው ሰው ነው የሚጠየቀው? You say the other liquid is more economical? Let's see the truth. Grease like this needs soap, scrubbing, and soap. ህንፃውን ያበላሸው ሰው ነው የሚጠየቀው። እዛ ለቅሶ ላይ ተገኝተን እግዚአብሔር ወሰዳቸው፣ እግዚአብሔር እንዲያደረጋቸው ልንል ነው ወይስ መውቀስ ያለበትን አካል ሳንወቅስ ተሸፋፍኖ እንዲያልፍ ነው? ይሄን እይታ ነው፣ ግላዊ ምልከታ ስለሆነ የራሴ ፊንገር ፕሪንት ስላለ ይሄን ተናገር ያለው። ሁለተኛው ግን ፍርድ ነው። ይሄ ምንም እንክደው ነገር አይደለም። ምሳሌ በውሃ አንዱ ውሃ ጥቅም እንዳለ በውሃ የኖህ ዘመን የነበሩትን ሰዎች አጥፍቷል። በእሳት የሰዶም ገሞራ፣ ሲባዮስ፣ ሲባማ፣ ዲያማን አጥፍቷል። በነፋስ ደግሞ 8ቱን የቁጣ ነፋሳት እያወጣ ለምሳሌ አንበጣ እያመጣ ግብፅ ላይ ዘርግፏል። በመሬት ደግሞ መሬት ተከፍታ ቆሬን አስጥሟል። አሁን መቅሰፍት የለም ማለት አይደለም። እነዚህ ሲመጡ ግን ሀምብል መሆን ያስፈልጋል። ንስሐ፣ ጸሎት ከመለኮታዊ መርሆች ጋር መስማማት ያስፈልጋል። እዚህ ላይ እነገሌ ናቸው እነገሌ ልትል አትችልም። ሁሉም በድሏል ነው። ለምሳሌ በጣም ደንቀኝ እንትናል አሁን ብዙ ያለው ነገሪ እንዲህ ስለሆኑ በቃ ራስህን እንትን አድርገህ ግን ሉቃስ 13 ላይ እና ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀባቸው ሰዎች መጥተው ይነግሩታል። ክርስቶስ ምንድን ነው ያለው? እነዚህ ከገሊላ ሰዎች የበለጠ ኃጢአተኞች የሆኑ ይመስሏችኋል? እናንተም ንስሐ ባትገቡ እንደዛ ጠፋላችሁ አይነት ነው። እግዚአብሔር ፊት እኩል ነው። ማጭበርበር የለም። ለምሳሌ እንደገና ምንድነው በሰሊሆም ግንብ የወደቀባቸው እና የገደላቸው 18 ሰዎች እንደው በኢየሩሳሌም ከሚኖሩት የበለጠ ኃጢአት ሰርተው ይመስሏቸዋል? አይደለም። ንስሐ ባትገቡ እንጠፋላችሁ። ሰው ያልበደለ የለም። በሀገር ደረጃም ካየው ሁላችን በድለናል። ይሄ ሀምብልነስ ይፈልጋል። መለኮታዊ ቁጣ ሲመጣ በዮናስ ዘመን እንዳየው ነው። ከንጉስ እስከታች እነገሌ ናቸው፣ ጣት አትቀሳሰርም፣ ዝም ብለህ መውደቅ ነው በቃ ያለብህ። ይሄ ፍርድ ነው፣ ከላይ ተሰጥቷል፣ መጥቷል።
እዚህ ላይ ምህላ ለቅሶ እንባ ንስሐ ነው እንጂ ሊያድን የሚችለው እንትን አይልም። ያፍርድ ሲሆን ራስህ ባጠፋኸው ነገር ግን ጥሩ ያልሆነ መሰረተ ልማት ሰርተህ በምታጠፋው ግን መጠየቅ ያለብህ አንተ እንጂ እግዚአብሔር አይደለም።